ጡት እያጠባሽ ነው ወይስ ፎርሙላ ነው የምትመግቢው ልጅሽን? የእናት ጡት ወተት ሁልጊዜም ቢሆን ተመራጭ የሚባል የህፃናት ምግብ እንደሆነ ብዙ ሰዎች ያስተምራሉ፣ ይመክራሉ። ጥቂት ለመጨመር ነው ዛሬ የመጣሁት። ለልጅሽ የጡት ወተት በእድሜያቸው ልክ ተሰፍሮ የተሰራ የምግብ አማራጭ ሳይሆን ሁነኛ ምግብ ነው። በዚህ ጊዜ የሚሰጣቸው የጡት ወተት ኢንፌክሽን ከመከላከል ውጪ ለወደፊቱ የሆነው ዘላቂ ህይወታቸው ብዙ በሽታዎችን ሊከላከልላቸው ይችላል። ይህንንም የስኳር በሽታ፣ ወደፊት ሊመጣ የሚችል ደም ግፊት፣ የሰውነት በጣም መፋፋት ወይም ደግሞ ኦቤሲቲ የምንለው፣ ከዛ ጋር ተያያዥ ሆኖ ሌሎች የሚመጡትን የሰውነት ህመሞች፣ ከዛ ውጪ አስም እና የመሳሰሉትን አለርጂክ እድሎችን በጣም ይቀንሳል። ይህን ስንል ወደፊት በህይወታቸው ሊመጣ የሚችሉ የጤና ሁኔታዎች ወዲያውኑ ደግሞ ህጻናት እንደተወለዱ ስናይ ከሆድ ወይም ደግሞ ከሳምባ ምች ኢንፌክሽኖች፣ ከተለያዩ የኢንፌክሽን አይነቶች ይከላከልላቸዋል። ከዛ በተጨማሪ ጭንቅላታቸው ላይ ወይም ደግሞ አይምሯቸው ላይ የሚያመጣው የእድገት መጠን በጣም ተመራጭ ነው። ከፎርሙላ ጋር ስናመዛዝነው ወይም ደግሞ ስናወዳድረው የእናት ጡትን የወሰዱት ልጆች አይኪው ሌላ የጤንነት ሁኔታቸው በጣም ከፎርሙላ ፊድ ከተደረጉት ህጻናት ይሻላል። ስለዚህ የወደፊቱ የአሁኑ ብቻ የልጅሽ እድገት ብቻ ሳይሆን የወደፊቱ የልጅሽ ጤንነት የሚያሳስብሽ ከሆነ ሁልጊዜም የሚመከረው ጡት ብቻ ማጥባት ነው። ጡት ብቻ ለምታጠባ እናት ደግሞ ያ እንዴት ሊሆንላት ይችላል? ብዙ እናቶች ማጥባት ፈልገው የሚቸገሩት ጡታቸው በቂ አይደለም ወይ ደግሞ ጡቴ የለውም የሚለው ሁሉንም ሴት ሲያሳስብ እንሰማለን። ስለዚህ አንዲት እናት ጡቷ በቂ ሊሆን ማድረግ የሚኖሩባት ነገሮችን እናወራለን። የመጀመሪያው አንዲት እናት እንደወለደች በ30 ደቂቃ ውስጥ ልጇን ማጥባት ብትችል ተብሎ ይመከራል። ይሄም የጡት ወተት ውስጥ በትንሹ ተመርቶ ያለውን ልጅሽ እንዲጠባው ሲያደርግ አንዴ የመጀመሪያው የሚፈጠረው ኢሞሽናል የምንለው ኮኔክሽን ያ የጡት ወተት በበለጠ እንዲመነጭ እንዲመረት የመጀመሪያውን እርዳታ ያደርጋል። ከዛ ውጭ ደግሞ ሁልጊዜ ጡት ባዶ ሲሆን የሚቀጥለው የጡት ወተት ምርት በጣም ይጨምራል። ስለዚህ የሚመከረው ቶሎ ቶሎ ትንሽም ብትሆን ቶሎ ማጥባት መጀመር ነው። ያ ባዶ ሲሆን ጡት ልጅሽ ሲጠባው የሚነካው ስቲሙሌሽኑ ጭንቅላትሽ ውስጥ ገብቶ የሚሰጠው ሜሴጅ ጡት ወተት በደንብ እንዲመረት የሚያደርግ ነው። የመጀመሪያዎቹ ቀናቶች ላይ እናትየው በተለያየ ህመም፣ በተለያየ ችግር ወይም በተለያየ ስትሬስ ውስጥ አልፋ ለማጥባት ሳትችል ቀርታ ለማስጀመር ሲሞክር ሁልጊዜ የሚያስቸግራቸው ነገሮች እነዚህ ናቸው። እነዚያ መጀመሪያ እንዲፈጠሩ ያደረግናቸው ኮኔክሽኖች አልመጡልንም። ስለዚህ ቀስ ብሎ የሚመረት የጡት ወተት ይሆናል። እሱንም ቢሆን ማስተካከል የሚቻልበት አለ። ግን ይሄ የእናትየውን አጋሮቿን ጥረት ይፈልጋል። ስለዚህ ቶሎ ማጥባት፣ ሁለቱም ጡት ደግሞ ባዶ እንዲሆን ማድረግ፣ ያ የበለጠ የጡት ወተቱን እየጨመረ ይመጣል። ልጆች ሲጠቡ ብዙ ጊዜ የመጀመሪያው የተወለዱበት አካባቢ የመጀመሪያው ጡት አንዱ ጡት ብቻ ሊያጠግባቸው ይችላል። ስለዚህ ሁለተኛውን ጡት ብታልቢው አንደኛ አንቺ መውጣት ሲኖርብሽ ለልጅ በቂ የተከማቸ የጡት ወተት ይኖርሻል። ሁለተኛ ቅድም እንዳልኩት ባዶ በሆነ ቁጥር ሁለቱም ጡቶች ሪባውንድ ሳይክሬሽን የሚባል ፕሮሰስ አለው። ያ የበለጠ የጡት ወተት ምርትን ይጨምራል። ከዛ ውጭ ግን በቂ ምግብ መብላት፣ በቂ ፈሳሽ መውሰድ፣ በተጨማሪ ደግሞ በተቻለሽ አቅም በቂ እረፍት ማድረግ የአንቺን ሙሉ ጤንነት ስለሚመልሰው የጡት ወተት ላይ የሚኖረው ምርት በጣም ይጨምረዋል። ስለዚህ አንዲት ሴት ማጥባት ስላለባት ብቻ ሳይሆን ጤነኛም እንድትሆን እነዚህን ፕሮሰሶች ማድረግ ያስፈልጋል። የእናት ጡት መተኪያ የሌለት የልጆች ምግብ ነው። አመሰግናለሁ።